በአክሱም ዛሬ በጁማ ቀን ከባድ የሆነ ግፍና በደል በሙስሊሞች ላይ እየተፈጸመ ይገኛል። ሙስሊሞች ኮናችሁ ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ዲዩት፣ ሪፖስት አድርጉ። ይህ ጉዳይ ቀላል ነገር አይደለም። ኮመንት ላይም አላሁ አክበር በሉ። አክሱም የሚገኙ ሙስሊም ወንድምና እህቶቻችን ጁማ ለመስገድ በሄዱበት አብዛኞቹ ተመተዋል። አብዛኞቹ በእስር ላይ ይገኛሉ። እንደዚሁም ደግሞ የጸጥታ አካላት ብዙ ሙስሊሞችን እንዳሰሩ እንደቀጠቀጡ እየሰማን እንገኛለን። መስጊድ ሚናራ ተዘርፏል። የመስጊድ ምንጣፎች ተዘርፈዋል። እንደዚሁም የሙስሊም ሱቆች እየተመረጡ እየተዘረፉ ይገኛሉ። በተጨማሪ ሙስሊሞችን ብቻ በተለያየ ቦታ እንግዲህ የጸጥታ አካላት እየደበደቡ ይገኛሉ። ይህ እጅግ በጣም አጸያፊ የሆነ አሸባሪነት ነው። አክሱም ላይ መስጊድ ጠይቀው መስጊድ እንዳይሰሩ ተደርጓል። እንደዚሁም መቃብር ቦታ ጠይቀው መቃብር ቦታ አልተሰጣቸውም። ሂጃብ እንድናደርግ ይፈቀድልን ብለው አልተፈቀደላቸውም። ይባስ ብሎም አሁን ላይ በቤት ውስጥ ሲሰግዱ ሙስሊሞች ቀጥቅጠው አስረው እንደዚሁም ደግሞ ሂጃብም ከልክለው መስጊድም ሰላትም እንዳይሰግዱ ከልክለው እንግዲህ የቀብር ቦታ ሙስሊሞች ሲጠይቁ ሳይሰጡ ቀርተው ይህንን ያክል ከባድ የሆነ በደል ዛሬ ላይ ፈጽመዋል። ጉዳዩ በጣም ከባድ ነው። ሙስሊሞች ጽናቱን አላህ ይስጣችሁ። በአክሱም የምትገኙ ሙስሊሞች በሙሉ አላህ ይጠብቃችሁ። ሁላችሁም ዱዓ በማድረግ ይህንን መረጃ ለመላው ሙስሊም አድርሱ።